And then I knew, obviously, because she was screaming, "Oh, Desi, 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 Desi." Moran was all smiles as usual as she returned to prison to await sentencing. The 79-year-old and has reached out to Mick Gatto to support her petition for mercy. The government's around and bring back Sir Henry Bolte because they need to be hung. እቺ ሴት ጁዲስ ማሪያኔ ሞራን ብሩክስ በሚል ሙሉ ስም ትታወቃለች። ብዙዎች ደግሞ ባጭሩ ጁዲ ሞራን ሲሉ ይጠሯታል። አንድ ሰው አውስትራሊያ ምድር ላይ ጁዲ ሞራን ማነች ብሎ ቢጠይቅ ስለ ሴትየዋ እድሜ መክፋት ሳይሆን ምን ያህል አስፈሪና ኃያል ማፊያ እንደሆነች ይረዳል። ሁሌም ከጇ ሽጉጥ የማይለያት ከመቀደም በፊት መቅደም የሚለውን መርህ የምትከተል እጅግ አደገኛ ሴት ነች። ጁዲ ሞራን የዓለማችን እጅግ አነጋጋሪ ድብቋ የማፊያ ቡድን እናት ነች። በአውስትራሊያ የእጽ ምርትና ዝውውር ታሪክ ውስጥ ስማቸው ጎልቶ ከሚነሳው የሞራን ቤተሰብ ውስጥ ዋና ተደርጋ የምትነሳ በሚልም ትገለጻለች። በተለይም በአውስትራሊያ የማይዘነጋ ተብሎ ከሚገለጸው አስከፊ ከነበረው የማፊያ ቡድኖች ጦርነት ጋር በተያያዘ ከነቡድኗ በጥይት የተፋለመችበት ክስተት እውቅናዋንና የመፈራቷን መጠን በእጅጉ ጨምሮታል። እንደ አውሮፓ አቆጣጠር ከ1998 እስከ 2010 በነበረው በዚህ እጅግ ከባድ የአውስትራሊያ ሜልቦርን የማፊያ ቡድኖች ጦርነት 36 የሚደርሱ ስማቸው ዕውቅ የሆኑ አደገኛ ማፊያዎች ተገድለውበታል። ጥይት እንደዋዛ ከየመንገዱ ጥጋጥግ እየተተኮሰ የበርካታ ሰዎችን ነፍስ ነጥቋል። በዚህ የማፊያዎች ጦርነት ላይ ታዲያ ፊት አውራሪዎቹ ጁዲ ሞራንና አቻዎቿ ነበሩ። የአውስትራሊያ ፖሊስ ጉዳዩን ሲያጣራ ከሁሉም ግድያዎች ጀርባ ውልና ቋጠሮ እጅግ የተወሳሰበው የማፊያዎች ሕይወት ምክንያት ሆኖ አግኝቶታል። እኔ በልጥ በሚል ፉክክር የማፊያ ቡድኖቹ ከእዝ ዝውውር በተገኘ ረብጣ ዶላር የፈረጠመ አቅማቸውን ለመለካካትና የአካባቢው የበላይ ለመሆን ባደረጉት ትንቅንቅ የአውስትራሊያዋ ሜልቦርን ጎዳናዎች በደም ታጥቧል። በማፊያዎች መሃል በተፈጠሩ ጦርነቶች ለጠፉ ነፍሶች ፍትህን ማስፈን አስቸጋሪ የሚያደርገው ሁለቱም ወገኖች ወንጀለኞች በመሆናቸው ነው። ታዲያ ጁዲ ሞራን በዚህ የማፊያዎች ጦርነት ታሪክ ውስጥ ስማቸው ከሚነሳ ሰዎች ቀዳሚዋ ናት። ጁዲ መሳሪያ የምትገድልበት እንጂ የምትሞትበት የማይመስላት እጅግ ደፋር ሴት ነች። ልጆቿና በተለያየ ጊዜ ያገባቻቸው ባሎቿ በጥይት ሲረግፉ እሷ ግን በታምር 80 ዓመታትን አስቆጥራ በሕይወት አለች። ጁዲ ሞራን የተወለደችው እንደ አውሮፓ አቆጣጠር ታህሳስ 18 1944 በአውስትራሊያ ቪክቶሪያ ሲሆን አባቷ ሊዮ ብሩክስ መርከበኛ ነበር። ጁዲ ሞራን 18 ዓመቷ ላይ ሌሊስ ጆን ወይም ጆኒ ኮል እየተባለ ከሚጠራ ወጣት ማፊያ ጋር ፍቅር መሰረተች። እናም ፍቅረኛዋ ጆን ኮል የ18 ዓመቷን ኮረዳ የህይወት አቅጣጫ ወዳልታሰበ መንገድ መራው። ጭምቷ ጁዲ ሞራን በፍቅረኛዋ በኩል አደገኛውን የማፊያ ህይወት ተቀላቀለች። ከፍቅረኛዋ ጆን ኮል ጋር በፍቅር 1 ዓመት ካሳለፉ በኋላ በመጋቢት 1963 በ19 ዓመቷ በይፋ በትዳር ተጣመሩ። በሷ ዘመን ብዙ ዕድሜያቸዎቿ በአውስትራሊያ ተምረው እንዲያገኙ ይመቻችላቸው ከነበሩ የሥራ ዕድል ይልቅ ጽንፍ የቆመውን የህይወት መስመር በፍቅረኛዋ በኩል መረጠች። ጁዲ ሞራን ካደገኞቹም ጋር ተጣምራ የአስጊነት ስምን አገኘች። በወጣትነቷ በፍቅር ከወደቀችለትና ቀድሞውንም ህገወጥ እንቅስቃሴዎች ላይ ከፍተኛ ተሳትፎ ከነበረው ፍቅረኛዋ ጆን ኮል ጋር ተጣምራ የእጽ ምርት ስራን ማቀላጠፍ ጀመረች። ጥንዶቹ ጁዲ ሞራንና ባለቤቷ ጆን ኮል በዚህ መልኩ የተመሰረተው የጋብቻ ህይወታቸው ቀጥሎ በኋላ ላይ ማርክ ሞራን ተብሎ የሚጠራውን የመጀመሪያ ልጃቸውን ማርክ ኮልን ወለዱ። ከዚህ በኋላ ግን ጁዲ ሞራንና የትዳር አጋሯ ኮል ሊስማሙ አልቻሉም። እነዚህ ቃታ መሳብ የሚቀናቸው ጥንዶች ሌላ ነገር ላይ ሳይደራረሱ ትዳራቸውን አፍርሰው ተለያዩ። ኮልም ከጁዲ ሞራን ጋር ከተለያየ በኋላ ብዙም አልቆየም። በሲድኒ በነበረ የማፊያዎች የተኩስ ልውውጥ ተጎድቶ 1982 ላይ ህይወቱ አለፈ። ከዚህ በኋላም ቢሆን ጁዲ ሌላ የፍቅር ህይወት ከመመስረት ያገዳት አልነበረም። በድንበር ላይና በዛው በሀገር ውስጥ የተለያዩ ወንጀሎችን በመስራት አውስትራሊያን ረፍት ነስቶ ከነበረው ሉዊስ ሞራን ጋር ዳግም የፍቅር ግንኙነት ጀመረች። ከዚህ ሁለተኛ ጋብቻዋም ሌላኛውን ልጇን ጄሰን ሞራንን ወለደች። በዚህ ሁኔታም በመጀመሪያም ሆነ በሁለተኛው የፍቅር ህይወቷ አደገኛ ከሆኑ ህገወጦች ጋር በፍቅር የወደቀችው ጁዲ ሞራን እጅግ ወደ ተደራጀ የወንጀል ቡድንነት ያደገ እንቅስቃሴን መሰረተች። ህይወትም በሞራን ቤተሰብ ውስጥ
በዚህ መልኩ ቀጠለ። ጁዲ የመረጠችውን የህይወት አካሄድ በተመለከተ የጻፉ ሰዎች እንዳሉት ይቺ ሴት እጅግ አደገኛ ናት። አፍላ ከነበረችበት እድሜ አንስቶ እስከ ጉልምስናና እርጅና እድሜዋ ድረስም ውስብስብ ህይወትን በምርጫዋ የምትቀላቀል በአስከፊ ሁኔታ ውስጥም ሆና ቢሆን የገንዘብ ጥቅምን ታሳቢ አድርጋ ከአስጌ ህይወት መንገድ ላለመላቀቅ የማለች ናት ይላሉ። ይህ በአደገኛ ወንጀሎች ታጥሮ ረብጣ ዶላርን የሚያሳፍሰው የዕፅ ምርት ሥራ በቤተሰቡ በደም ትስስር የተገኘ እስኪመስል ድረስ በጁዲ ሞራን ተጠናክሮ ቀጠለ። የመጀመሪያ ልጇ ማርክ ሞራንም የእናቱን እግር ተከትሎ ልክ እንደሷ ደፋርና ጨካኝ ሆኖ ስራውን በማጠናከር በይበልጥ እንደ ቤተሰብ ቢዝነስ አስፋፍቶ ቀጠለበት። በዚህ መሰረትም ከአውስትራሊያ አልፈው እጅግ አደገኛና የማይደረስበት ተብሎ ይገለጽ የነበረ የትስስር መረብ በመፍጠር በጣሊያን ካሉ መሰሎቻቸው ጋርም ግንኙነት በመመስረት ተቧደኑ። በተለይ ዘካርልተን ክሪዮ የተባለውና በአውስትራሊያና ጣሊያን ማፊያዎች ጥምረት በአውስትራሊያ የተመሰረተው የማፊያዎች ቡድን በጁዲ ሞራንና የጣሊያን ማፊያዎች የሚዘወር ነበር። ጁዲ ሞራን በወቅቱ የትዳር አጋሯ የነበረው ሉዊስ ሞራንና ልጃቸው ጄሰንም እጅግ ስማቸው የገነኑ ከነበሩት አልፎንሶ ጋንጊታኖ እንዲሁም ማይክ ጋቶ ከተባሉት የጣሊያን የማፊያ ቡድኖች ጋር በመሆን የመሰረቱት ጥምረት ስራውን ከወንጀል ቡድንነትም ባለፈ በኢንተርፕራይዝ ደረጃ እንዲያድግና እንዲስፋፋ አደረገው። ጁዲ ሞራን ባለቤቷ ሉዊስና ልጆቿ ማርክና ጄሰን ሀብት አብዝተው ባካበቱበት ግስጋሴ ላይ ሆነው ከዚህ በፊት ታሪኩን ያጋራናችሁ ከሌላኛው የአውስትራሊያ አነጋጋሪው ማፊያ ካርል ዊሊያምስ ጋር ጥምረት መሰረቱ። ሆኖም ብዙም ሳይቆዩ እንደ አውሮፓ አቆጣጠር በ1999 ላይ በግላድስቶን ፓርክ አድርገውት ከነበረው ስብሰባ በኋላ በመካከላቸው ከባድ ውጥረት ነገሰ። ጽኑ ወዳጅነት አንዳንዴ ጽኑ ጠላትነትን ትወልዳለች እንደሚባለው ጁዲ ሞራንና ካርል ዊሊያምስ መሃል የተፈጠሩ አለመግባባት ዳግም ወደማይመለስ ጠላትነት ተሸጋገረ። የጁዲ ሞራንና የካርል ዊሊያምስ ቡድኖች ለከፍተኛ ጦርነት ራሳቸውን አዘጋጁ። እናም የሁለቱ አያላን ማፊያዎች ጦርነት በአውስትራሊያ ሜልቦርን ተጀመረ። የጁዲ ሞራን ሁለተኛ ልጅ ጄሰን ሞራን ኃያሉን ካርል ዊሊያምስን ሆዱ ላይ በጥይት መታው። ሆኖም ካርል ዊሊያምስ ሳይሞት በሕይወት ተረፈ። ሆስፒታልም ገብቶ ከወጣ በኋላ ግን ካርል ዊሊያምስ ለጁዲ ሞራን ቤተሰብ ሰደድ እሳት ሆነባቸው። የጁዲን ሁለት ልጆች ማርክ ሞራንን 2000 ላይ ጄሰን ሞራንን ደግሞ 2003 ላይ በካርል ዊሊያምስ ቡድኖች ተተኩሶባቸው ተገደሉ። ይህ ጥልፍልፍ የሆነ ለፖሊሶች መረጃ ለመሰነድም የፈተነ የማፊያዎች ጦርነት የጁዲ ሞራንን ቤተሰብ ባዶ አደረገው። ወንድማማቾቹ የጁዲ ሞራን ልጆች በ3 ዓመት ውስጥ ሁለቱም መገደላቸው ኃያሉን የሞራን ቤተሰብ ፈተና ውስጥ ከተተው። ከአንድ ዓመት በኋላ በፈረንጆቹ 2004 ላይ ደግሞ የጁዲ ሞራን ሁለተኛ ባል ሉዊስ ሞራን በማፊያ ቡድኖች ኢንተርፕራይዝ ውስጥ የነበረውን ትልቅ ቦታ አይነኬ ለማድረግ በገባበት ግብግብ የጥይት ናዳ ወርዶበት እስከ ወዲያኛው አሸለበ። በዚህ መልኩ አሳዛኙ ታሪክ በጁዲ ሞራን ቤተሰብ ውስጥ እየቀጠለ ባለበት ጊዜ ደግሞ ሌላም ነፍስ በጥይት ከቤተሰቡ ተነጠቀ። ሌላኛው የቤተሰቡ ቅርንጫፍ የሆነው ዴስሞንድ ቱፔንሴ ሞራን የተባለው የቤተሰቡ ቁልፍ ሰውም በፈረንጆቹ 2009 ላይ 7 ጊዜ በጥይት ተመቶ ሕይወቱ አለፈ። የዚህ ሰው ሞት ግን በሌላ በውጭ ሰው ሳይሆን በዛው በጁዲ ሞራን ቤተሰብ የተፈጸመ እንደሆነ ምልክቶች ታዩ። የመጀመሪያዋ ተጠርጣሪ ራሷ ጁዲ ሞራንም ሆነች። ምክንያት የተባለው ደግሞ በዛው በቤተሰብ ውስጥ ያለው የስልጣን ሽሚያ ነበር። ጉዳዩም በጁዲ ሞራን ቤተሰብ የተገነባውን የማፊያ ኤምፓየር በበላይነት የመምራትና የመቆጣጠር ትንቅንቅ እንደመሆኑ ጁዲ ዘመዷን ዴስሞንድ ቱፔንሴን ሆን ብላ ገድሏለች የሚለው ግምት ሚዛን ደፋ። የውስጥ ምንጮች ቆይተው ይፋ ባደረጉት መሰረት ዘመዷ ዴስሞንድ እያሴረ እንደሆነ በጁዲ ሞራን ስለተደረሰበት ልታስወግደው ሁኔታዎችን እያመቻቸች ነበር። በዚህ ሽኩቻ ውስጥ የተስዋለው ዴስሞንድ የተገደለበት ቀን ጁዲንም ሆነ ሌሎች አጋሮችን ከተጠርጣሪነት ነፃ ለማድረግ ሲባል እንዲዛመድ የተደረገው የሞራን ቤተሰብ የሆነው ማርክ ሞራን ከተገደለበት ቀን ጋር ነበር። ማለትም ዴስሞንድ የተገደለው ማርክ በተገደለበት ቀን ልክ 9ኛ ዓመቱ ላይ ነው። ይህም ግድያውን የፈጸመው ለማርክ ሞት ተጠያቂ ሆነው የካርል ዊሊያምስ ቤተሰብ እንደሆነ ለማስመሰልና ጁዲን ከጥርጣሬ ነፃ ለማድረግ ታስቦ ስለመሆኑ የፖሊስ መርማሪዎች አረጋግጠናል አሉ። በእነዚህ የምርመራ ውጤቶችና በስልክ ቅጂ ማስረጃዎች እንዲሁም በሌሎችም አጠራጣሪ የወንጀል ቡድኑ ግድያዎች ላይ መሰረት ባደረጉ ማስረጃዎች መነሻነት ጁዲ ሞራን ተጠያቂ ሆነች። እሷ ግን ፈጽሞ እኔ ዴስሞንድን አልገደልኩትም ስትል ተሟገተች።
ሆኖም ግራቀኙን ያደመጠው ፍርድ ቤት ተጠያቂነቷን አረጋግጦ ጥፋተኛ ነሽ፣ ግድያውን ፈጽመሻል ሲል ደመደመ። በአቃቤ ሕጉ ማርክ ሮችፎርድ የተመራው የክስ ሂደት እንደ አውሮፓ አቆጣጠር 2009 ሰኔ 15 ላይ ለተፈጸመው ግድያ ጁዲ ሞራን በቀጥታ የሽጉጥ ቃታ ስባ ግድያውን ባትፈጽመውም አዛዥ መሪዋ እሷ እንደሆነች ግን ማስረጃዎች እንደገና ተገኙ። ይህን ተከትሎ 2010 ነሐሴ 10 ላይ የቪክቶሪያ ከፍተኛ ፍርድ ቤት ዳኛ የነበሩት ሌክስ ላስሪ በጁዲ ሞራን ላይ የ26 ዓመታት እስርን ወሰኑባት። 21 ዓመታቱም የይግባኝ ሐሳብ ፈጽሞ የማይነሳባቸው በመሆናቸው ጁዲ ወደ እስር ቤት ከገባችበት ዕድሜ አንጻር ከዕድሜ ይፍታ የማይተናነስ ፍርድ መሆኑን የወቅቱ የዜና ምንጮች በስፋት ዘገቡ። ጁዲ በወቅቱ የፍርድ ውሳኔውን ስትሰማ ጌታዬ ባኮ ተሳስተዋል፣ ፍጹም ከዚህ ወንጀል ጀርባ የለውበትም ስትልም ፍትህ ፊቷን እንዳዞረችባት ለማሳየት ሞክራ የነበረ ቢሆንም ልመኗ ሰሚ ያገኝ አልነበረም። እናም ወደ እስር ቤት ተጋዘች። ብዙዎችም ሴትዮዋ በተደራጁ ወንጀሎች ሀብትን ያካበተችና ልቧን ያደነደነች ናት ሲሉ ይገልጿታል። ምክንያቱም በሞራን ቤተሰብ ውስጥ ይህ እንደ ግዛት የተስፋፋ የዕፅ ምርትና ማከፋፈል ወንጀል ከአንድም ሁለት ትዳሯን አሳጥቶ የሟች ሚስት አድርጓታል። ሁለት ያፈራቻቸውን ወንድ ልጆቿንም እስከ ወዲያኛው አሳጥቷታል። ቢሆንም ግን በእነዚህ ጫናዎች ውስጥ ሁሉ አልፋ ጁዲ የሞቱትን ላፈርትታ ቁልል ረብጣ ዶላርን እንዳሻት በመጠቀምና በዕፅ የጎለበተ የቤተሰቡን ስም ሀያል እንደሆነ በማስቀጠል ሐሳብ የተጠመደች እናትነትን ላለማስታወስ የማለች ናት ሲሉም ፍርዱን የደገፉ በርካቶች ናቸው። በእርግጥም በተለይም በወቅቱ የነበረችበትን የጤና መቃወስ ከግምት በማስገባት የእሷን የልመና ቃል ደግሞ ምህረትን የጠየቁላትም ሰዎች ነበሩ። ጁዲ ሞራን ቅንጡ የሆነውን የቱጃርነት ሕይወት ላትመለስበት ተከልክላ የእስር ቤት ሕይወትን የጀመረችው በቪክቶሪያ የሴቶች እስር ቤት ነበር። በተለይም የገባችበት እስር ቤት እጅግ ጥብቅ ቁጥጥር የበዛበት ነው። አንድም ሴትዮዋ አደገኛ የማፊያ ቡድንን በጥንካሬ ለማስቀጠል የቆረጠች መሆኗን ከግምት በማስገባትና ውጪ ላይ ከአደገኛ ማፊያዎች ጋር ካላት ትስስር አንጻር የማምለጥ ሙከራዎችን ልታደርግ ትችላለች በሚል ቁጥጥሩ እጅግ የጸና ነበር። በሌላ በኩል ደግሞ ጁዲ ሞራን ስትመራው በቆየችው የማፊያዎች ቡድን ያፈራችው ሀብት ብቻ ሳይሆን እልፍ ጠላቶችንም በመሆኑ እስር ቤት ገብተው በበቀል እንዳይጨርሷት ከፍተኛ ጥንቃቄ ተደርጎላታል። የነበረችበት ቦታ ከውጭ ዓለም ጋር እንዳትገናኝ ከፍተኛ ጥበቃ የነበረበት በመሆኑ ብዙዎች በእስር ቤት ውስጥ የተገነባ ሌላ እስር ቤት ወይም ፕሪዝን ዊዝ ኢን ፕሪዝን በማለትም ሁኔታውን ገልጸውታል። በእስር ቤት ውስጥ ያላትን ሕይወት አንዳንድ የመገናኛ ብዙሃን ጁዲ ሞራን ለጭቆናና ለሰብአዊ መብት ገፈፋ የተጋለጠችበት ነው፣ በቂ ሕክምናም እያገኘች አይደለም ሲሉ ድምፃቸውን አሰምተውላት ነበር። ሆኖም የጁዲን የእስር ቤት ሕይወት የሚከታተሉ ሰዎች ግን የመገናኛ ብዙሃኑን አቤቱታ ባዶና ተጨባጭ ያልሆነ ብለውታል። ምክንያታቸው ደግሞ ጁዲ በእስር ቤት ውስጥ ታሳዩ የነበረው ባህሪ መጸጸትን የሚያመለክት አይደለም ነው። እነዚህ ሰዎች እንደሚሉት ሴትዮዋ በውጭው ዓለም የለመደባትን አይነት የማናለብኝነት ስሜትና ባህሪ በእስር ቤት ውስጥም ቀጥሎባታል ነው። ሌሎች እስረኞች ፊት ላይ መጥፋት፣ ዊልቸሯን በላያቸው ላይ መንዳት፣ በሕግ ጥላ ስርም ሆና ከሕግና ስርዓት ውጪ እንዲታዘዟትና እንዲንከባከቧት መፈለጓን ታሳይ ነበር። ታሳሪዎቹንም ኃይሏን ተጠቅማ ታስገድዳቸው ነበር። አብዛኞቹ እስረኞች ስለ ጁዲ ሲናገሩ ምህረትን ለማግኘት ወይም ወደ ተሻለ ማረሚያ ቤት ለመዘዋወር ስትል ህመሟን መደበቂያ የምታደርግ አስመሳይ ናትም ይሏታል። በእስር ጊዜዋ ሁሉ መጸጸትን አለማሳየቷ፣ የባህሪ ለውጥን ልታስመዘግብ አለመቻሏም ጁዲ የማትታረም በእርጅና ዘመኗም ቢሆን ለቁጥጥር የከበደች ወንጀለኛ ናት የሚለውን እሳቤ አጠናክሮባታል። እንደ አውሮፓ አቆጣጠር በ2024 ሰኔ ወር ላይም ጁዲ ሞራን በ79 ዓመት ዕድሜዋ ላይ የሞራን ቤተሰብ አጋር እንደሆነ የሚታመነውና በዕፅ ምርት ታሪክ ውስጥም ስሙ የገነነ እንደሆነ የሚገለጸው ወዳጇ ማይክ ጋቶ ምህረት እንድታገኝና የእስር ጊዜዋ እንዲቀነስላት የሚያደርግ የድጋፍ ፊርማ እንዲያሰባስብላት ብታደርግም ይህ ከእስር ቤት የመውጣት ሙከራዋ ፍሬ አልባ ሆኗል። ጁዲ ሞራን ይህን የጠለሸ ስም ለማደስ በሚመስል መልኩም የግለ ታሪኳን ማስታወሻ ማይ ስቶሪ ስሩ ራንደም ሃውስ አውስትራሊያ በሚል አርዕስት መጽሐፍ አሳትማለች። 288 ገጾች ያሉት ይህ የግለ ታሪክ ማስታወሻ መጽሐፍ በአውስትራሊያ ካርልተን ያሳለፈችውን ሕይወት የሚያትት ነው። በካንሰር ህመምና በመኪና አደጋ የተፈተነ ሕይወት እንደነበራት በግለ ታሪኳ ላይ ገልጻበታለች። በሹክሹክታና በሚስጥር ዓለም ውስጥ የቆየች መሆኗን፣ ግድያ፣ ሙስና፣ ጉቦና የስርቆት ወንጀሎችም በሕይወት መንገዷ ሁሉ እንዳልተለዩት በመጽሐፏ ላይ አትታለች። ራሷን በዚህ ሕይወት ውስጥ እንደ ተጠቃሚ ሳይሆን እንደ ተጠቂ አድርጋ በማሳየትም ስለ ሕይወት ፈተናዎቿ ለመዘርዘር ሞክራለች።
በትዳር ተጣምራቸው የነበሩ ሁለቱ አጋሮቿን ጆን ኮልና ሉዊስ ሞራንን በመጥቀስ ያጣቻቸውን ሁለት ልጆቿን ማርክና ጄሰንን በማንሳት እነሱን በዚህ ህይወት ውስጥ ገብሬያለሁ ትላለች። ከአልፎንሶ ጋንጊታኖና ሌሎችም አደገኛ የወንጀል ቡድኖች ጋር ጥልቀት ያለው ትስስር የመሰረተና የወንጀሉን ግዛት ያስፋፋ ቤተሰብ እንዳላት በማመንም እኔ ሚስት ነኝ ግን ያለ ባል ለመኖር የተገደድኩ እናት ነኝ የወላድ መካን እንደሚባሉት አይነት የአይነ ማረፊያ የሚሆን ልጅ እንኳን ለዘር ያልቀረልኝ ስትልም ህይወት በብዙ መልኩ እንደቀጣቻት በዝርዝር ጽፋለች። በእርግጥ ጁዲ ሞራን ይህን ያህል ህይወት አቅም ያሳጣቻት ሰው መሆኗን ለማሳመን ብትሞክርም አንዳንዶች በተከሸኑ ቃላቶች ትናንቷን ለማስረሳት የምትሞክር ናት ይላሉ። የጁዲ ሞራን ቤተሰብ አደገኛ ጠላት የነበረውና ለጁዲ ልጆች ሞትም በተዘዋዋሪ ተጠያቂ የሆነው ካርል ዊሊያምስ ተፈርዶበት በእስር ቤት ውስጥ እንዲቆይና በኋላም በሌሎች የእጽ ዝውውር ማፊያዎች እንዲገደል በማድረጉ በኩልም ጁዲ ሞራን የነበራት ሚና እጅግ ከፍተኛ እንደነበረና እጀ ረጅምም ስለመሆኗ የሚገልጹ አሉ። ጁዲ ሞራን ግለ ታሪኳ ራሷ ከጻፈችው የታሪክ ማስታወሻ ባለፈ በብዙ ዘጋቢ ፊልሞች ላይ በታሪክ ተሰንዷል። አንዳንዶች በአውስትራሊያ የገነባችውን ሰፊ ወንጀል ኢምፓየር በማንሳት ጠንካራ ሴት ይሏታል። በእርግጥም በዚህ ሰፊ ሥራ እጅግ ከፍተኛ ሀብትን በማንቀሳቀስ ከሀገር የገዘፈ ጥቅምን ለራሷና ለቤተሰቧ ማድረግ ችላለች። ብዙዎች ግን ሀብት ለማካበትና ጠንካራ ተፎካካሪነቷን ለማስቀጠል ስትል ብቻ ራሷንም ሆነ ቤተሰቧን መስዋዕት ያደረገች እጅግ ደካማና ኖረኛ ሴት በሚል ይገልጿታል። አሁን ላይ ጁዲ ያለችበት የጤና ሁኔታ አስጊ እንደሆነ ለመንቀሳቀስም የኤሌክትሪክ ዊልቸር እንደምትጠቀምና የሰውነቷ ክብደት እጅግ እንደጨመረ ይህም ለሕይወቷ አስጊ ተብሎ የሚጠቀስ ነው። የሆነው ሁሉ ሆኖ በአውስትራሊያ ታሪክ ከእጽ ምርት ጋር የተሳሰረ የረጅም ጊዜ ታሪክ ያላት አሁን 80ኛ ዓመቷ ላይ የምትገኘው ጁዲ ሞራን ዛሬም በተዘጉ የእስር ቤት ደጃፎች ከዓለም ተገላ ያካበተችውን ሀብት ትታ ለመኖር ተገዳለች። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም።